15 ዓመታት በፊት አንድ ታዳጊ በስህተት የጨዋታ ጓደኛውን ገደለው። አስክሬኑን በድንጋዮች መካከል ባለ ስንጥቅ ውስጥ ደበቀው። ይህ ካደረገ በኋላ ጃክ ወደ ኋላ ዞር ብሎ ሳያይ እየሮጠ ወደ ቤቱ አመራ። ነገር ግን በዚያ ቅጽበት ዲጂታል ሰዓቱ እንደጠፋበት ተረዳ። ነገር ግን ፈልጎ ለመመለስ እንኳን አልደፈረም። አንድ ሰው ካየው ችግር ውስጥ እንደሚወድቅ ያውቅ ነበርና። የሬሚ እናት ልጇን ማግኘት ስላልቻለች አብረው በተደጋጋሚ ስለሚጫወቱ ጃክን ለመጠየቅ መጣች። እርሱ ግን ላለመያዝ ሲል ሆን ብሎ ወደ ተቃራኒ አቅጣጫ ጠቆማል። ነገር ግን ለሰዓታት ቢፈልጉም የሬሚ ቤተሰቦች ምንም ሊያገኙ አልቻሉም። ብዙም ሳይቆዩ የሬሚ መጥፋት በከተማው ሁሉ ተሰማ። ይህም ፖሊስና በርካታ ነዋሪዎችን አስደነገጠ። የቴሌቪዥን ጣቢያዎች የጠፋውን ሰው ማስታወቂያ በተደጋጋሚ አስተላለፉ። ጃክ እናት ልጇ ስለ ሬሚ ተጨንቆ እንደሆነ አሰበች። ለዚህ ሁሉ ምክንያት የሆነው ግን እርሱ ራሱ መሆኑን አላውቀችም ነበር። ይሁን እንጂ ጃክ ከምንም በላይ የፈራውን ነገር ሊከሰት የቀረበ። በማግስቱ ፖሊሶች ለጥያቄ ይዘውት ሄዱ። ምርመራው ጠንካራ ቢሆንም ጃክ ግን ተረጋግቶ ነበረ። ሬሚ በቤቱ አጠገብ ሲያልፍ ብቻ እንዳየውና ከዚያ ውጭ ምንም እንደማያውቅ ተናገረ። ምንም ጠቃሚ ፍንጭ ያላገኘው ፖሊስ በከተማዋና በአካባቢው ላይ ጥልቅ ፍለጋ አዘጋጀ። አሁንም ግን ምንም አላገኙም። በሶስተኛው ቀን ዓመታዊ የገና ዋዜማ ነበር። የከተማው ነዋሪዎች ለመዘመርና ለመጸለይ በቤተክርስቲያን ተሰበሰቡ። ነገር ግን የሬሚ አባት በማዘኑ ተቀምጦ በዝምታ ያለቅስ ነበር። በመጨረሻም የታመቀው ሀዘኑ